አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ወደ ሀገሬ ልጆች በዓለም ዳርቻ ያላችሁ ሁሉ ሰላም ሰላም ብያለሁ። እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ ኢሞ ላይ ያን የምታውቁ ታውቃላችሁ፣ ለማታውቁ ኢሞ ተጠልፎባችሁ እንደሆነ እንዴት ማወቅ እንደምትችሉ፣ ከተጠለፈ ደግሞ ተጠልፎም ከሆነ ደግሞ እንዴት እንትን ያን የተጠለፈውን ማስወገድ እንዳለባችሁ ነው ማሳያችሁ። ሌሎችም አንዳንድ ነገሮችን አሳያችኋለሁኝ። አብራችሁን ቆዩ እላለሁኝ። ሰብስክራይብ፣ ሼር፣ ላይክ ማድረግም እንዳረሱ። ኢንሻአላህ በጥሩ ጥሩ ቪዲዮዎች ወደ እናንተ መመጣ ይሆናል። እሺ አሁን የምንገባው ወደ ፕሮፋይላችንን ተጭነን አንዴ ፕሮፋይላችን እንጫንና ወደ እሱ እንገባለን ማለት ነው። እቺን ያከበኩባትን እሷን አንዴ እንጫንና እሺ እንደዚህ ወደ ላይ እዚህ ከገባን በኋላ ወደ ላይ ሳብ እናደርገውና እዚህ በሁለት መንገድ ነው የምናገኘው፣ ግን በአጭሩ እናንተ እንዳይወሳሰብባችሁ የማደርገው ነገር ምንድነው፣ እዚህ ሴቲንግ የሚለው ላይ እገባለሁ። ግን እዚህ ላይ ከመግባቴ በፊት እቺ ስዊች አካውንት የሚል ማለት ነው። ለምሳሌ አሁን ኢሞ ቁጥር መቀየር ፈልጋችሁ እንደገና ኢሞ ዲሌት ማድረግ አለብን ምናምን ብላችሁ ተማሰብ። ለምሳሌ አሁን ኢሞውን ዲሌት ሳታረጉ እንዳለ እንደ ቁጥሩን መቀየር ከፈለጋችሁ፣ አሁን ለምሳሌ ይሄኔ አካውንት ነው። ይሄን ካልፈለኩትኝ እኔ እዚች ጋር መጣና አድ አካውንት ብዬ ይቺን አሁን መደመር ምልክቷን ስጫናት የቁጥር ማስገቢያ እና የስም ቦታ ይመጣልኛል። እሱን አድርጌ ኦኬ ስለው ይሄ ይጠፋል እንዳለ። ኢሞውን ሳልደልት ከፈትኩኝ አዲስ አካውንት ማለት ነው። ከዚህ እንወጣና እኔ አሁን ብቻ ነው ያጠፋብኛል። ለዛ ነው እንደዚህ ያሳያችሁት። ወደ ኋላ እንመለስና እኔ አሁን ላሳያችሁ የፈለኩት እዚህ ጋር አሁን ሴቲንግ እንገባለን። ሴቲንግ ላይ ስንገባ እንደዚህ ማናጅ ዲቨርስ የሚለውን እዚህን አንድ ጋር እንጫነዋለን ማለት ነው። አንድ ጊዜ ስንጫነው እንደዚህ ያመጣልናል። ይኸው አሁን ስልካችንን አሁን ለምሳሌ ይሄ አሁን የምጠቀምበት ነው። ይሄ የምጠቀምበት ነው። ይሄኛው ደግሞ የራሴ ነው። ሌላም ነበር ድሌት አድርጌ ነው። ይሄ አሁን የራሴ ነው። አሁን ስልክ ተበላሽቶ እየተጠቀምኩበት አይደለም ማለት ነው። እና አሁን እኔ ይሄንን ማጥፋት ብፈልግ ምንድነው የማደርገው? እንደዚህ አንድ ጊዜ ጫን ብዬ ሲይዘው እኔ አሁን ማጥፋት አልፈልግም። ለዛ ነው ይሄን ጫን አድርጋችሁ ስትይዙት የዲሌት ምልክት ይመጣል፣ ይጠፋል ማለት ነው። ያ ሰው ይሄዳል። እና እዚህ ጋር ከምትጠቀሙበት ውጭ እንደዚህ አሁን በመደዳ 2 3 እንደዚህ አይነት ካለ ስልካችሁ ተጠልፏል ማለት ነው። ያው የእናንተ እየከፈታችሁበት ታውቃላችሁ አይደል? የከፈታችሁበት እዚህ የስልካችሁ አሁን የኔ ለምሳሌ A16 ሳምሰንግ ጋላክሲ ይላል ማለት ነው። እና ይሄ ነው። እዚህ ደግሞ ይሄ ሌላ ነው፣ የበፊት ስልኬ ነው። ስለዚህ የኔው ነው ማለት ነው። የሌላ ሰው ቢሆንም እንደዚሁ ይታወቃልና እንደዚህ ነው። እንደዚህ ቼክ ማድረግ ትችላላችሁ ማለት ነው። ተጠልፎብናል ብላችሁ ከተጠራጠራችሁ። እዚህ ላይ ከሌለ ግን የምትጠቀሙበት ብቻ ከሆነ አልተጠለፈም ማለት ነው። ስለዚህ ተጠልፎ ከሆነ ደግሞ የራሳችሁ የምትጠቀሙበት ለይታችሁ ካወቃችሁ በኋላ ሌላው ትርፈኛው እንደዚህ ጫን ብላችሁ ስትይዙት እዚህ ጋር የዲሌት ምልክት ይመጣል። እሱን ማስወገድ ነው። ድጋሚ በሌላ ስልክ እንዳይገቡና ሰው እንዳይጠልፋችሁ ከፈለጋችሁ ኦን ካረጋችሁ በጭራሽ እንትን አይሉም ማለት ነው። መልሰው አይገቡም። ሲቀጥል ደግሞ ስልክ መጥለፍ አሁን ኢሞ ላይ ምናምን እያሉ መጥለፍ ቀላል ነው ብለው ብዙ ነገር ይዋሻሉ። ውሸት ነው ማለት አንድ ሰው የዛ ሰው ሲም ካርድ እሱ ጋር ከሌለና ሜሴጅ ካልገባለት በምንም መንገድ መክፈት አይቻልም ማለት ነው። አውቀው ነው እንደዚህ የሚዋሹት ማለት ነው። እና ለላይክ ለሰብስክራይብ ብለው ነው። ስለዚህ ግን በሆነ አጋጣሚ ያ ሰው እናንተን ስልክ አግኝቶ ከጠለፈው እንደዚህ አርግታችሁ ዴት ማድረግ ትችላላችሁ። ስልካችሁንም ቼክ ማድረግ ትችላላችሁ ማለት ነው። ተጠልፎብናል ይሆን ብላችሁ ከመጠራጠር እንደዚህ ቼክ አድርጋችሁ
እርግጠኛ መሆን ትችላላችሁ ማለት ነው። ኦኬ እሺ አሁን ወደ ኋላ እንመለስና ሌላ ደግሞ የማሳያችሁ ነገር እሺ አሁንም ወደ ኋላ እንመለስ። እዚህ ደግሞ እዚህ ላይ እንገባለን። ይታያችኋል እንገባና እሺ እዚህ አሁን ብዙ ነገር ያመጣልናል። አሁን ወደ ላይ ሳብ ሳረገው እዚህ ጋር አሁን ብሎክ ያረግናቸው ሰዎች አሁን ብሎክ በሆነ መንገድ አርግተን ያን ሰው መልሰን ለመመለስ ብንፈልግ ብሎክ ሊስት ይላል። እዚህ ጋር እንገባና እንደዚህ ያመጣል። አሁን ይሄን ብቻ ነው ከብሎክ ይፈታል ያ ሰው ማለት ነው። መልሶ እኛም መደወል እኛም ወይ ከሱ ጋር መደዋወል እንችላለን ማለት ነው። እንደዛ ነው። ብሎክ ማድረግ ደግሞ እንዴት እንደሆነ በሌላ ቪዲዮ አሳያችኋለሁ። ለማታውቁ ነው የምታውቁት ልታውቁ ትችላላችሁ፣ ግን ብዙ የማያውቁ ሰዎች ልጆች ሊኖሩ ይችላሉ። ይሄ ደግሞ ማንም ሰው እንዳይደውልላችሁ ከፈለጋችሁና ነው ሁሉም ሰው እንዲደውላችሁ ከፈለጋችሁ እዚህ ጋር ታጋላችሁ። እዚህ ጋር ደግሞ ኮንታት ብቻ ከሆነ እዚህ ታረጋላችሁ። ሴፍ ያደረጋችኋቸው ማለት ነው። ማንንም ሰው አልፈልግም ካላችሁ ደግሞ እዚህ ጋር ማድረግ ትችላላችሁ ማለት ነው። ማንም ሰው እኔ ጋር መደወል አይችልም ብላችሁ ከምታስቡ ከሆነ ማለት ነው። እሺ ወደ ሌላኛው ስንመለስ ደግሞ አሁንም እንደዚህ ሁለተኛው ላይ ይሄኛውም ኦንላይን መሆናችሁን ሰው እንዳይ ከፈለጋችሁ ሰው እንዳይ ከፈለጋችሁ ማንም ሰው እንዳይ ከፈለጋችሁ እዚህ ጋር ታረጉታላችሁ። እዚህ ጋር ደግሞ ከስተምራችሁ እዚህ ጋር ደግሞ ኮንታት እናንተ ጋር ሴፍ ያደረጋችሁትና የእናንተ ጓደኞቻችሁ ማለት ነው። ሁሉም ሰው እንዳይ ከፈለጋችሁ እዚህ ጋር ማድረግ ትችላላችሁ ማለት ነው። ሌላው አሁንም ያው ተመሳሳይ ነው። በርግጥ እዚህ ጋር አሁንም የሚጽፍላችሁ ሰው እዚህ ጋር ደግሞ አሁን አንድ ሰው መልእክት ልኮላችሁ መልእክቱን እንዳላያችሁ ለመሆን እንዳያሳውቅ ከፈለጋችሁ እዚህ ጋር ታረጋታላችሁ። እዚህ ደግሞ የተወሰነ ከስተመር ብቻ እንዲያውቅ ከፈለጋችሁ መርጣችሁ እዚህ ደግሞ እናንተ ጓደኞቻችሁና ፍሬንዶች አድ ያረጋችኋቸው ብቻ እንዲያውቁ ከፈለጋችሁ እዚህ ጋር ጭራሽ ደግሞ ሁሉም ሰው እንዳይ ከፈለጋችሁ እዚህ ጋር ማለት ነውና እንደዛ ነው እላችኋለሁ ውዶችዬ። ይሄኛውም ይመስለኛል እንደዚሁ ተመሳሳይ ነው። እዚህ ጋር እንደዛ ነው። አሁን ከዚህ እንውጣ ማለት ነው እና ከዚህ ጋር እንውጣና ብሎክ ማድረግ ለምሳሌ ብሎክ አሁን ሁሉ ጊዜ አዳዲስ ማለት ፊቸር ይቀይራል። ፊቸር በቀየረ ቁጥር አዳዲስ ነገሮች ይቀያየራሉ ማለት ነው። ፊቸር ደግሞ የሚቀይረው ምንድነው? ስልካችሁን አፕዴት ስታረጉት ነው። ስልካችሁን ደግሞ አፕዴት እንዴት እንደምታረጉት ኢንሻአላህ በሌላ ቪዲዮ መጥቼ አሳያችኋለሁ። እና አሁን ብሎክ ለምሳሌ እናንተ ብሎክ ለማድረግ ከፈለጋችሁ ይሄን አሁን እንደዚህ ጫናላችሁ ማለት ነው። እና እዚህ ጋር ይችን ነጠብጣቧን በፊት አሁን እንደዚህ ያልነበረው አሁን ፊቸር ይቀይራል ሁሉ ጊዜ። አሁን እንደዚህ እንጫናለን፣ ትንሽ ቆይቶ ያመጣል። እንደዚህ አሁን ያው እዚህ ጋር ይሄን ስንጫነው ብሎክ ይሆናል ማለት ነው። ይሄ ሰውዬ ከኛ ጋር ይሄድልናል ማለት ነው። እና እንቺ እንጫናታለን ቷላስ ብሎክ ሆነ ማለት ነው። እና እንደዚህ እላችኋለሁ ውዶችዬ። ሌላ ደግሞ አሁን መልሽ እያለኝ ነው። እኔ መመለስ አልፈልግም። እንደዛ ትቼ እወጣለሁ ማለት ነው። ኦኬ ሌላ ደግሞ አሁን ለምሳሌ ፕሮፋይላችሁን የኢሞ ፕሮፋይል ለመቀየር ስም ለመቀየር ከፈለጋችሁ አሁን ፕሮፋይል ለመቀየር ከሆነ ይሄን ራሱ አንዴ ስትጫኑት ይሄን አሁን ለምሳሌ ስትጫኑት እዚህ ጋር ይመጣል። እቺን አንዴ ያስመርጣችኋል። እዚህ ጋር ፎቶ ተነስታችሁ ነው ወይ ከጋላሪ ይላችኋል። እናንተ ከፈለጋችሁበት ትመርጣላችሁ። ወደ ኋላ እንመለስና ደግሞ ማሳያችሁ ስም ለመቀየር ስማችሁን ለመቀየር ስትፈልጉ ይሄ ነው። እዚህ ጋር ይታያል አይደል? እዚህ ጋር እንትንና ይሄ መጀመሪያውን
እንደዚህ አድርጋችሁ እንደገና እንደዚህ መቀየር ትችላላችሁ ማለት ነው። እነዚህ ጨረስን። አሁን እንደዚህ ትቀይራላችሁ፣ እንደዚህ አድርጋችሁ ትቀይራላችሁ ማለት ነው። እና ለዛሬ እንግዲህ ይሄን ይመስላል። ያው ለማታውቁት እና እንትን ላላችሁ ይጠቅማችኋል ብዬ ስላሰብኩ ነው። እንግዲህ ያወቃችሁ ታውቃላችሁ፣ ለማታውቁ ደግሞ ያው ይጠቅማችኋል ብዬ ስላሰብኩኝ ነው። አመሰግናለሁኝ አብራችሁኝ ስለነበራችሁ። እንግዲህ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። ወዳችኋለሁኝ። አመሰግናለሁ።